ይኸውላችሁ በተለይ በስነ ልቦናዊ መጥፎ ጠረን እየተቸገራችሁ ላላችሁ ሰዎች ነው ይሄ ቪዲዮ። አሁን ባለው ሁኔታ ላይ በጣም በብዛት እየገጠመኝ ያለው ስነ ልቦናዊ መጥፎ ጠረን ያላቸው ሰዎች አብዛኞቹ የጥርስ ንጽህና አጠባበቃቸው እጅግ ከፍተኛ የሆነ፣ የምላሳቸው ንጽህና በጣም ከፍተኛ የሆነ፣ የምራቅ ፍሎዋቸው በጣም ከፍተኛ የሆኑ ሰዎች ናቸው። እነዚህ ሰዎች ታዲያ ለምን መጥፎ ጠረን ወይም ደግሞ ስነ ልቦናዊ መጥፎ ጠረን ሳይኮሶማቲክ ሃሊቶሲስ ወይም ሃሊቶፎቢያ ለምን ተጋላጭ ሆኑ ብለን ስንጠይቅ፣ አንደኛ አብዝተው ይጨነቃሉ። አብዝተው የሚጨነቁበት ዋነኛው ምክንያት ደግሞ አንድም የጓደኛቸው አፍ በድንገት በከፍተኛ ሁኔታ ሸቷቸው ሊሆን ይችላል፣ በዛ መነሻ። ሁለትም ጥሩ የጥርስ ንጽህና አጠባበቅ ኖሯቸው ነገር ግን በተደጋጋሚ ብሩሻቸውንና ጥርሳቸውን የጎረጎሩበትን ስቲኪኒ አዘውትረው የሚያሸቱ ሰዎች። እነዚህ ሰዎች ትኩረታቸው ሁሉ ከሰው አፍና ከራሳቸው አፍ ከአፍ ሽታ ጋር በተገናኘ ብቻ ነው። ሁሉ የሚያስቡት የሚጨነቁት ከዛ ጋር የተገናኘ ብቻ ነው። ከዛ ከሰው እስከ መነጠል ድረስ ያደርሳቸዋል። ምን እላችሁ ፈልጌ ነው፣ በተቻለ መጠን የጥርስ ንጽህናችሁ እጅግ ከፍተኛ እስከሆነ ድረስ፣ ውሃ በደንብ እስከጠጣችሁ፣ አትክልትና ፍራፍሬ እስካዘወተራችሁ፣ አፋችሁ ንጹህ እስከሆነ ድረስ አትጨነቁ። እናንተ ከሰው የተለያችሁ ስላልሆናችሁ አፋችን ደግሞ ሁሌ እርጥብ እንደመሆኑ በተሆነ አጋጣሚ ላይ ሽታ ሊኖር ይችላል። ነገር ግን ይሄ በትክክል መቆጣጠር እስከቻልን ድረስና ንጹህ እስካደረግነው ድረስ አፋችንን ሁል ጊዜ ከሰው ጋር በተቀላቀለን ቁጥር አፌ ይሸታል ብሎ መጨነቁ ይበልጥ ችግር ውስጥ እየከተታችሁ እንጂ መፍትሄ እየሆናችሁ ስለማይመጣ ተጠንቀቁ።